አላህ እኮ የረገመው ሰው መገለጫው ጊዜን ዝም ብሎ የሚያጠፋ ቁጭ ብሎ ጊዜ ሰይፍ ነው። ኢለም ተቅጣዑ ቀጣዐክ ካልቆረጥከው ይቆርጣል። በስራህን ተክቶሎ ካልቆረጥከው ከእድሜ እየቆረጠ ይወስዳል። ነገ እኮ ከቀረህ የእድሜ ክፍል የመጀመሪያው ቀን የቀረህ እድሜ ያለ 40 50 ዓመት ነገ የመጀመሪያው ለ40 ዓመት የመጀመሪያው ቀን አዲስ አህድ ከአላህ ጋር አዲስ ቃል ግባ። ህይወትህን ለውጥ ለመንቀሳቀስ እቅድ አውጣ። ከአንድ ጊዜ በላይ ዱንያ ላይ አትኖር። አንዴ ብቻ ነው ለመኖር እድል። ለምሳሌ ክላስ ተማሪ ነህ። አንድ ቀን ክላስ ቢያልፍ ሌላ ቀን ወደ ትማራለህ። ዱንያ ግን አንዴ ካለፈች አለፈች። ሁለተኛ ዱንያ የለም። አንዴ እሷን ፕሮግራም አውጥተህላት በጊዜ ተጠቅመህ ባለፈው ካሴታችን እንዳለው ዓላማ ቀርጸህ ግብ ልታደርሳት ይገባል። ተባባል።